ቁራሌው ቆራለ አቤት እኔ ጋር ቆንጆ እቃዎች አሉ ለሰከንድ ሰወርሽኝ ማን ቁራሌው ነኝ እንደምታስበው አይደለም እንደምታስበው ነው ምንድነው ያስከው አይ ቤት ለቤት ጡት ማሳጃ መረከብ ጀምረን ቦክሰርስ አፈልጉ እሱን በብዛት ተረክበናል ቦክሰሩን ካልወሰድክ ቦክሱን ውሰዳ ሳታበዛ ገነትንም ሲኦልንም አንድ ቤት ውስጥ አየሁ ወለወለኝ ቁራሌው እኔ ጋር ቆንጆ ሽቦ አልጋ አለ ተኝበት ተሸራርፌ እንዳልክ ነው እንዴ ፍላጎታችሁ ዛሬ ታውኒ ዳብረን ምን ነው እኔ ጓደኞቼ ጋር ሂድ እያልሽኝ ነበር እና የዛክሲማ ብቻህን ነበር አሁን ግን ከኔ ጋር ነው የምትሄደው ሂድ እሄዳለሁ ሂጂ እንደዚህ ነው ወንድ ልጅ እንደዚህ ነው ቆራጥ ነው መሆን ያለበት ሂድ እያለች ታስፈራራኝ ነበር ጥርግ ቤቢ በርህን ዘጋጋ ምግብ ፍሪጅ ውስጥ አስቀምጬ ይላለሁ ይቻው ምን ሆነ ነው እናቴ ናፈቀች አደራ ብላ ሰጣሻለች ጥበሽ ብትሄጂ ነው ባዶ ቤት ውስጥ ጭራሽ በሩ ቆልፌ የማይታመን ሰፈር ነው ብቻዬን ትተሽኝ እሺ በቃ ቀረሽ ዶክ ግቢ እናቴ ግቢ ቁጭ በይ ጨረስን እኮ በቃ ያዝ ተጠፋል አይዞሽ አይ ጄሪ በሽታ አትችይም አይደለም እንዴ ምን ማለት ነው የወጋ ነው እንጂ የሚረሳው የተወጋ እኮ አይረሳም ማለት ነው እንዴ አይ እንዴት ያደርግሽ ነው እንትን የራስ ምታት መድኃኒት እኮ ነው ያልኩ ምንድነው የወጋኝ ውስጤን በጣም እያመመኝ ነው እየንቀጠቀጠሽ ነው ህመም ጀመረሽ የራስ ምታት አይደለም የሚወጋውሽ የሬሳ ማድረቂያ ነው የሬሳ ማድረቂያ ነው ተረጋጊ ደገፍ ከዚህ በኋላ እረፍት ነው የሚሆነው አይዞሽ እንደዛ ወዳት የነበረችው አለች ሚርሲዬ የኔ እናት 100 ብር አረንጓዴ በነበረ ሰዓት የገዛውን ቲሸርት ነው እስካሁን የሚያደርገው በፓንት አቅም አሳሙሳ ፓንት ነው የሚያደርገው ብለሽ እንደዛ ካረግሽ በኋላ እኔ ጋር ልትታከሚ ትመጫለሽ ላድንሽ አይዞሽ ኬኬ ግን በዚህ ዘመን ድንግል መሆንሽ በጣም እኮ ነው የሚገርመው። እንዴት እዚህ ምዘማ ለማለት እኮ ነው ጫው ነው መቀመጥ እኮ ነው። ልክ ነሽ ግን ማለት ነው ወንድ ልጅ ጋር ሄደሽ ድንግል ላይ ስትይ ፈገግ ካለ ድንግልናሽን ፈልጎታል ማለት ነው። ሩጪ አምልጪ ነው። አዎ ምን ነበር አልሽኝ? ድንግል ነኝ የምርሽ ነው? ታቶ ነው በዛ ላይ ድንግል ነኝ። ድንግል ነሽ የምርሽ ነው? አንተማ ያው ትንሽ የሚለየው እኔ ድንግል ነኝ። ድንግል ቤቢ እንደዚህ አይነት ነገር መጥፋት አለበት በዚህ ዘመን ማለት ነው። ይሄ ነው ትክክለኛ። ደረሽ እኮ ታጠፊያ እየወጣውልሽ ነው። ወዴት ነው? ራስ ኬት ነው? አትጃጃይ ባክ ጓደኛዬ እየመጣች ነው ልቀበላት ነው። እና ምን ችግር አለው አብረን እንቀበላታ። አይ ራስ ይቀበላታል አታስፈልገኝ። እመጣለሁ ባክሽ። ያቻትል ሜሪ ቤዚ ምንድነው የምትሞላፈጡት? እስቲ ዝም በል። ይሄን ጥቁር አዝሙድ የመሰለ ሸበላ ወንድሜ ነው ብቻ እንዳትይ። መጠርጠሩስ በስማ ምን ነው? እሷን ተያት ቃልዬ እባላለሁ። ቤዚ ቸኮሌት የመሰልሽ ቆንጆ እንዴት አባሽ ነው የምታምሪው በእናትሽ። ሂድ ወደዛ ካንተማ አልበልጥም። አይ እስቲ ሙች በእኛ ልጅ ያምራል። ሙች እስኪ ካንቺ አቅጣጫ ሁኚ ሊየው። ምንድነው? አረ ይሄ ነገር ያው ነው ማለት በዚህም በዛም ማየት ያው ጭላዳ ዝንጀሮ ነው የሚታየኝ። አንቺ አመዳ ምን ላርገው ነው? ታው እኮ ነው
በጣም ይቅርታ እናቴ። ምን ላድርግ? መኪናሽን አቁመሽ ግቢ እኮ ያልኩሽ እንደምታየው ፒስታ ነው ሰፈራችን። ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ኮሚሽን ምን ላድርግ? ምን ብዬ ላሰራው ነው? ወሬኛ ነው ባክህ። አሁን አገኘህልህ? ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታያለሽ። አሁን ከ5 ደቂቃ በኋላ ራሱ ነገርኩ። እኔ መንጃ ፈቃድ ያለው ሰው ነው የምፈልገው። ካዲላክ እና ፎርዳን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላቸው ከጠበቀው ጎን ለጎን ማለት ነው። ማርሼዲስ በእውነት BMW። ስለዚህ ለሾፒንግ የሚወጣ ካዲላክ እና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት በእውነት አሳዝንሽ። አንቺ ትብልት ነው ያርክሽ። ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ? አዎ ጸባዩ ካማረ ያው አይደለም ያምታል በቃ የምርሽ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድላለሁ ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። ይዘህ ትመጣለህ? አዎ እድላለሁ አለ። እንሂድ በቃ። ጥበቃውስ ስሚ ደላላ እንጂ መሀይም አይደለሁም። ይወጣልኝ ሎተሪ አሳልፌ የምሰጠው እንዴ ኮሚሽን ስራ ይሻላል። ይሻለኝም ያውቃለሁ። እንዴ ምንድን ነው የሚሻለው? ካዲላክ ታውዬ እኮ በጣም ትለያለህ አይደለ? በጣም እኔ የምልህ ወይ ማስቲካ ይዘህ ፈልገሽ ነው? ኦኬ ግን አስከፍልሻለሁ። አንተ ትቀልዳለህ። ገንዘቡስ? ቶም ያቀልድ በእናትህ። ቀልድ ምናምን እኮ አይደለም። ገንዘብ ስጪኝና ማስቲካ ሰጥሻለሁ። አንተ በእናትህ ቤት ሳታቀልድ ስጠኝ ማስቲካ። ምንድን ነው የማይሞላፍጥሽ? ማስቲካ አልሽ አስከፍልሻለሁ ካልኩሽ ገንዘብ አውጥተሽ መስጠት ነው። ሰው እኮ ባለው አየር ነው ተፍተፍ የሚለው። አንዴ አንቺ ገንዘቡን ምን ነው እኔ ቆንጆ ብታይ ሲጣፍጥ አባዬ ጓደኛዬን ይዤ መጥቻለሁ። ተዋው። የኔ ልጅ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ፋዘር፣ እኔ ደህና ነኝ። እርሶ እንዴት ነዎት? ኑሮ፣ ቤተሰብ ማስተዳደር እንዴት ይዞት? እግዚአብሔር ይመስገን እኔ ደህና ነኝ። ያው ይሄ ልጅ ማስተዳደር ነው እኔ ከበደኝ እንጂ ሌላ ሁሉም ነገር ሰላም። አስቸገረውት አይደለ? አይኩንታኩንቴ ስለምን ወንድማዊ ምክሬን ችላ ብለህ አባትህን ታስቸግረዋለህ? ሰውዬ ምን እየሆንክ ነው? ምንድነው የምትቀያየው? ተው እሱን የኔ ልጅ አትመልስለት። እኔ እናንተ እናውራ እስኪ። ባለፈው ድግስ ጠርቼ ለምን ቀር? ያው ጋሼ አንድ ምረዳቸው አቅመ ደካማሉና የዛለት አሟቸው እሳቸውን ሳስታመም ነበር የከረምኩት። ባለመምጣቴ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። እንዴ ቤቲ ነች አቅመ ደካማ? አንተ እሷ ምን ሙሉ አዲስ አበባን በቦዘኔነት ወክላ ወርቅ ይዛ የመጣች ጀግና አትሌታችን አይደለች? መጀመሪያ ቤቴ አይደለም የሚባለው ወይዘሮ ቤተልሔም ነው የሚባለው። ግን ለነገሩ ቤተሰቦቹን ያላከበረች ሌላ ሰው እንዲያከብር አልጠብቅም። ከእንዳንተ አይነት ጨዋ ልጅ ጋር ግን እየዋለ ይሄ ልጅ እንዴት እንደማይስተካከል ነው የሚገርመኝ። እርሶም ብቻ አይደለም እኔንም ነው የሚገርመኝ። ግን እንዴት ነው ለፈተና እየተዘጋጃችሁ ነው? ያው እኔ በበኩሌ 8ቱንም ሳብጀክት ከ13 አጋዥ መጽሐፍና ከአንድ ዲክሽነሪ ጋር አንብቤ ጨርሻለሁ። 4 ሳብጀክት አይደለ እንዴ የምንፈተነው? ኧረ አንተ ሰውዬ ከሰሙ ብዙ ታወራለህ። ታኬታውን ይዤ ልምጣ? በቃ ውጣ እና ጠብቀኝ። የምን ታኬታ ነው የምታመጣው? ነጠላውን ይዘውጣ እንጂ። እሺ አሁን ደግሞ ቤተክርስቲያን ሰውን ከረ አንተ ጉዳይ አለ። ይሄው ገና ተናግሬ ሳልጨርስ ያው ጉድህን አየህ ነው። ሂድ ውጣ በቃ። ታኬታውን ይዘውጣ። ደህና ዋሉ ፋዘር፣ ደህና ዋሉ። አረቄ ቤቶችን አስመልክቶ በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። በቃ እንደ ጎረምሶቹ በብብቶት ይዘው ሊዞሩ ነው አረቄ። ኧረ እባክሽ ተጫውተሽ ሙተሻል። ባንቺ ቤት ቀለድሽ። በቃ ልብሽ ውልቅ አለ። አይ በቃ አይናደዱ፣ ግድ የለም ይረጋጉ። ምንም ችግር የለም እኮ ምንም ልክ አይደለም እኮ የሚሰራው ስራ። ምንድነው አንተ የምትወረጫጨው ደግሞ? ምን እባክህ አባዬ ደብሮኛል። ምንም ደስ የሚል ነገር የለም። እኔ እዚህ ጋር ደስ ብሎኛል ስታይ። ይኸውልህ አንጀቴ እንደዚህ ኩምሽሽ ብሏል። እሺ በአሁን ሰዓት ነው አረቄ ቤት ሙሉ ተዘጋ አይደል እንዴ? አንተ አልሰማህም እንዴ? እኔም እሱን ሰምቼ አይደል እንዴ እንደዚህ ሆንኩት። ለምን በጊዜ ገባ ብለህ አትጠይቅም እንዴ አንተ ራሱ? እንጂ በጊዜ አገባም። አዎ እዛ ነበር ማለት ነው የምታመሸው። እሱን እኮ ነው የምልህ እኔ። እሱ ለምን እሺ ለምን እንደዚህ ነው? ላይ ነው እንደ ዘጉበት። ዘነዘነው እዚህ ነው ያለው አይደል? አለ ዘነዘነው። ይኸው ከስር ነው ያስቀመጥኩት። ኧረ ቶሎ የሆነ ነገር ይወስኑ። ጭራሽ እኔ ፊት መጥቶ አረቄ ምናምን ይለኛል። አይ ግን ችግር የለውም። እኔ ለክፉም ለደጉም ብዬ ትንሽ ቀንም ብትወል 2 ቀንም 3 ቀንም ምንቆይባትን ይዤ መጥቻለሁ። አንቺ እዚህ ጋር ዘነዘና አታስቀምጪ አላልኩም? ሰው በመሃል ሊጣላ ይችላል አይደል? ሰይጣን አለ። አሁን አንስቼ ሰው ብመታስሽ
እንዴት አይነት ነገር ነው? እቃ ሰርተሽ ወደ ውስጥ ቶሎ ወደ ኩሽና አስገቢ ብያል ነበር። ሰላም አመት ጽንሑን አይ ሰዓት ዝሕዝና ለኩም ቀሪብና ኣለና ምሳና ጽንሑ ነዘም ስዑብ ቃላት በመሰረት ዘሎ አቅምጥ ዕረፍ ሰላም ጤና ይስጥልን። አሁን የደረሰን ሰበር ዜና ዛሬ በተፈጠረው አደጋ መኪና የ50 ሰዎችን ህይወትን አልፈዋል። ወይኔ ጋሽ ምን ሆነዋል? እዚህ አገር አይደለም ውጭ አገር ነው። ጫገር ነው እንዴ? አዎ ጫገር ነው። እንግዲህ ተው እንስራበት ምን ነው ረቆኝ አባከል ዘጋው ደደት ይረፉ ጋሽ እኔ ወደፊት ባሌ ከኤክሱ ጋር ተጋድሞ የልጆቼ እናት አንቺ ነሽ፣ አንቺን ነው ማገባው፣ ሚስቴ አንቺ ነሽ፣ የመጨረሻ አንቺ ነሽ፣ በግ የመጨረሻ እኔ ነኝ። ትመጣ እንደሆነና ውርጋጥ ያለበለዚያ ነኝ ገዳም ነው የምገባው። የዲሲዋ ማርያም ጥሪ ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የምሄደው ለምን 30 ደቂቃ ናፓል አድርግም ብዬ ተኛሁኝ። ከዛ በኋላ ምን ተፈጠረ አላውቅም። ቆይ አንተ እንዴት ትራንስፖርት ላይ ትተኛለህ? ለምን አልተኛም? ሹፌሩና አንቺ ቤንጃ ወይ አባቴ ያ ነገር ግን እንዴት ሆነልሽ? የፍርድ ቤቱ የጩጮ ነገር እያወቅሽኝ ነኝ። እሺ ስማ፣ እርጎ ጁስ ነው ጁሱ እርጎ ነው አልኩ። ኧረ እባክህ ካድኩ። 6 ሸምጥጥ ብራዘር፣ አባቶች ልጅ ነኝ እኮ ትንሽ እሷ አከረረችው። ኧረ እባክህ ቀኑን አስታውሳለሁ ምናምን አለች። ከዛ ቀን አንስቶ እስከ እርግዝናው ምናምን ሊመረመር ማለት መርማሪያን አስታወሻል። የተመታች ቤርጎ ሄደን እዛ ፔንሲዮን የተያዘበት ማለት ነው ጉዳዩ የተፈጸመበት ቦታ። ከዛ ሄዶ ምናምን ሊጣራ በመታወቂያ ምናምን ነው አልጋ አስተውሻል። ከዛ በቃ ስንሄድ ምናምን ነገር ፔንሲዮኑም ቢሆን ጥሩ ነው። ምን ሆነ? በልማት ፈርዟል ነው ያን የሚያክል ህንጻ ዶግ አመድ ንጽት ጽድት ያለ አስፋልት ነው። መንግስትና እግዜሩ እንዲህ ተባብረው ለሁለት እንዲያወጡት ይጠለዙ አውጡሽ ተቀልዳለሽ አውጡሽ ጉድ ተረፍኩ ነው የምልሽ። ይሄ የዘራረጉን ከሬንጅ ውስጥ አውጥተሽ ማለት ነው ተቀልዳለሽ እንዴ። ግን ይኸውልሽ ጭስ የይዘበር ሰው ታዛብኩት የተመታ የአያቴ ቅድመ አያቶቻችንን ገድል በፈጸሙ ያው ጊዜ ወጣት ይገዳል እንዴ? በፍጹም ያኔ አባቶቻችን ከ3 ሚስት ነበር የሚገድሉት። ትክክል። እሺ አይቶ አንባቸው አወቃቸው። አሌክስ እና ሲስተሩ ናቸው ቤት ውስጥ ያሉት። ከውጭ የወለዱት አይበልጥም። በትክክል ልጅ የላቸውም ከውጭ። እውነት እኮ ነው። ታዲያ እኔ መታማት ነበረብኝ። በፍጹም ከተከበረ መዘከር መከበር እንደ በጣም እኔ አዘንኩ። አንቺ ግን ይመች አንቺ ይመች ሁሉ ካመጣሽ አወራሽ ጀርባ አላማሽ ደሞ ዞር ብለሽ ከትክሽኛለሽ። ኧረ በቃ ሰላም እንዴት ናችሁ? ዛሬ መስማት ለተሳናቸው ስፖርት ዜና ይዘን መጥተናል። አብራችን ቆዩ። ዛሬ በመቀሌ መብራት ሄደች። ወንድሜ መብራት